ሲሆን ምንም እንኳን በትምህርቷ በጣም ብሩህ ጭንቅላት ያላትና ሁሌም ከክፍሏ አንደኛ የምትወጣ ብትሆንም በጣም ከደሃ ቤተሰብ የተገኘች በመሆኗ የሀብታም ልጆች ኑሮ ምን ያህል የተመቻቸ እንደሆነና የድህነትን ህመም ስለማያውቁት በምሬት ትጠላቸዋለች። ታዲያ አንድ ቀን አውቶቡስ ውስጥ ተሳፍራ እየሄደች ስለ አንድ እጅግ ዘመናዊና ለሀብታም ልጆች ብቻ ስለተከፈተ ትምህርት ቤት ማስታወቂያ ትመለከትና የእነዚህ ልጆች ዓለም ምን ያህል የተለየ እንደሆነና ማንኛውንም ነገር ገና ማሰብ ሲጀምሩ እጃቸው ላይ እንደሚገባ፣ ለምሳሌ አንዷ ተማሪ ከፍቅረኛዋ ጋር እራት ለመብላት ብቻ ሙሉ ሬስቶራንቱን አዘግታ እሱ ባይመጣ እንኳን ብቻዋን በልታ ተዝናንታ እንደምትወጣ፣ ሌላኛው ደግሞ ዋጋው የሰማይ ያህል የራቀ ሞተር ሳይክል ክሬዲት ካርዱን ብቻ ተጠቅሞ ሲገዛ፣ አልፎ ተርፎም ሌላኛው ተማሪ ለወደዳት ሴት የገዛላትን ውድ ስጦታ እምቢ ስላለችው ብቻ እንደ ቀላል ነገር ቆሻሻ ውስጥ ሲወረወረው ትሰማለች። የዚህ ትምህርት ቤት ክፍያ $100,000 መሆኑን ስታውቅ በውስጧ በጣም ተበሳጭታ እሷም እንደዚህ መማር እየተመኘች ከአውቶቡሱ እንደወረደች መልኳን ለመቀየር መነጽር ካደረገች በኋላ የዩኒቨርሲቲ ተማሪ በመምሰል ወደ አንድ ሀብታም ልጅ ተማሪ ቤት ለማስጠናት ስትሄድ የቤቱን ቅንጦትና ግዙፍነት አይታ አፏን ከያዘች በኋላ የልጅቷ እናት ሲሆንን ስታያት ጎበዝ የዩኒቨርሲቲ ተማሪ ስለመሰለቻት ትቀበላትና ልጄት በትምህርት ሰነፍ ስለሆነች እባክሽ ውጤቷን እንድታሻሽይላት ስትል ስራውን ትሰጣታለች። ሲሆንም ተስማምታ ቃሏን ከሰጠቻት በኋላ ሰራተኛዋ ያቀረበችውን ኩኪስ ለመቅመስ ብላ ስትነካው የልጅቷ እናት ልክ እንዳየቻት ይህ ኩኪስ በጣም ውድ ስለሆነ እንዳንቺ አይነት ልጆች የሚነኩት አይደለም ብላ እርቢት በተሞላበት ንግግር ታሸማቅቃታለች። በሴትየዋ ንግግር ክፉኛ አፍራና ተዋርዳ ኩኪሱን መልሳ ካስቀመጠች በኋላ በፍጥነት ወደምትሰራበት ሱፐርማርኬት ሄዳ ልብሱንና መታወቂያውን ለተዋሰቻት የዩኒቨርሲቲ ጓደኛዋ ትመልስላትና የሀብታም ልጆች ኑሮ ምን ያህል አልጋ በአልጋ እንደሆነና በዚህም ምክንያት እንደምትጠላቸው እያማረረች በሚቀጥለው ቀን ትምህርት ቤት ገብታ ልታጠና ስትሞክር በድንገት አቅማታ በአፍንጫዋ ደም ሲነስራት ለማረፍ ስትል መምህሯ ቢሮ ያስጠራትና ያን ያህል ተስፋ ያደረገችበትን የካምፕ ስኮላርሺፕ እድል ሌላ ተማሪ እንደወሰደባትና መሄድ እንደማትችል ይቅርታ ጠይቆ ሲነግራት ህልሟ በሙሉ ገደል ገብቶባትና ተስፋ በመቁረጥ ስሜት እየደነገጠች ወደ ክፍል ስትመለስ ጓደኞቿ ለካምፑ መዘጋጀቷን ሲጠይቋት ድህነቷ እንዳይታወቅባት ሆን ብላ መሄድ እንደማትፈልግ በማስመሰል ተዋሻቸዋለች። ልቧም ተሰብሮ ማታ ላይ ወደ ቤት ስትገባ አባቷ የታክሲ ብር ለመቆጠብ ብሎ በእግሩ ረጅም መንገድ ሲጓዝ ቆይቶ ህመሙ ተባብሶበት እያቃሰተ ታገኘዋለች። አባቷ ለሷ ፍላጎት ማሟያ ይሁን ብሎ የታክሲውን ብር ለመቆጠብ ያን ሁሉ መንገድ በእግሩ መምጣቱ ልቧን በሐዘን ሰብሮት እሪ ብላ ክፍሏ ገብታ ለምን የሀብታም ልጅ ሆኜ ያልተፈጠርኩም እያለች የምሬት ለቅሶ ታለቅሳለች። በማግስቱም ያችን የሀብታም ልጅ ልታስጠና ስትሄድ ልጅ